አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ የዘኪያ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። እኔ ያው ሀዲያ ነኝ። ሁላችሁም የምታውቁን ያው ቅንነት ለራስ ነው። ያው ጀማሪ ናት። ሀገር ስትገባ ድረስ ታውቃላችሁ። በስደት ያላችሁ ኔትም ባይኖር ምንም ባይኖር ከእህቶቼ አንድ ላይ ሆኜ ምናምን ብላ ሀገር ስታስብ ትንሽ ነገር ያው እርዳታ አልበላችሁ። እኛ መጀመሪያ አንድ ሰብስክራይብ እንትን ስንል እንዴት እንድንሆንን አልሐምዱሊላህ ረብል ዓለሚን ለዚህ ያበቃን አላህ ነው። እሷም ነገም ጥሩ ደረጃ ደርሳ የተቸገረ የሌላ ሰው እንደምትረዳበት ቻናሏ ትልቅ ደረጃ አንድ ሰብስክራይብ ነው 2 ነው ያላት። እናንተ እንደዛ እንትን እያላችሁ በቅንነት ሰብስክራይብ አድርጓት። ይሄ ትንሽ ቪዲዮ ነው አይታችሁ ኮመንት አስቀምጡላት፣ እሷም ትመልሳለች። ከእናንተም ቤት እንዲርፍ አትልም። እኔ ጋር አሁን እህቶቼ ቅን ናቸው። ሰብስክራይብ አድርጊያት አድርገሽ እነሱ እንትን ይላል ይመልስልሻል ምናምን ስላልኳት እናንተም ቅንነት ለራስ ነው። ሄዳችሁ ሰብስክራይብ አድርጋችሁ ትደሰት። እሷም ያው በአንድ ሰው በማን እንትን እንደሚል አናቅም። እንደ በፊት አይደለም። በፊት ታውቃላችሁ እኛ ስንጀምር አንድ ሰው በ30 በ20 ነው የሚደምረን የነበረ። አሁን ግን የአንድ ሰብስክራይብ ከባድ ነገር ሆነዋል። ግን እሷ የስራውም ኔቱም ያው አይሰጡም እዛ ሳውዲ ታውቃላችሁ። ቢሆንም አላህ ይረዳታል። እንደዛ በእንትን ይመቻታል። መረዳዳት የሀገር ኢትዮጵያ ያው መቼም አንጭናን አልሐምዱሊላህ የትም የትም ብሎ ሰው ተጨናንቆ እንኳን ተጥቶ ሲወጣ ኢትዮጵያ ናት ተብሎ ነው። በእንደዛ ነገር እንተዋወስ። ብቻም ሰብስክራይብ ሳይሆን አንድ ሰው ላይቭ ገብቶ ነበር ትንሽ ቪዲዮ። አሁን ብዙ እህቶቻችን ቪዲዮ ይዞ ምናምን ከገቡ በኋላ ሚያይልኝ ሰው የለም ምናምን ብሎ ይጨናነቃሉ። እኛም ዝም ማለት የለብንም። ከወጡም በኋላ ኢቭን ከወጡም በኋላ ኮሜንት አድርገን የኛ ካሜራ አላህ ነው ላይክ አድርገን ከወጣን በጣም እንትን የሚል ነገር ነው። እኔን ጋር ያው አዲስ የሆናችሁ ሰብስክራይብ ያው ሀዲያ ቻናል ብላችሁ እንትን ስትሉ ይመጣላችኋል። ቤተሰብ አድርጉኝ። አልሐምዱሊላህ እኔ ከሷ ነገር ከሌሎቹም ያው የበለጠ ለምን ከ1000 ሰብስክራይብ እንደዛ እያውላችሁ ስታሉ ትንሽ የሚጨምር ምናምን የሷውም እንደዛ በቃ ድንገት ምንም እንትን ሳል በዚህ ቪዲዮ ስንት ቦታ ስንት ሰብስክራይብ እንደምታደርግ ተስፋ አልቆል። ለምን እኔ ቤተሰቦቼ ከኔ ጋር አጠፋም። እሷ የሁላችሁም ቤት ያው መዘየራ አይቀርም። እናንተ ብቻ ማስታወስ አለባችሁ። አላህ ሀገራችን ሰላም ያደርግልን። ለሀገራችን ያብቃን። ወጥቶ ከመቅረት አላህ ይጠብቅ። ብዙ ሰው ነው ያው አመጣለሁ ከቤተሰቦቼ ብዙ ብሎ ሲያስብ በሌላ ነገር እንትን ያለ ስንት አለ። ከእንደዛ ድንገት ነገር መጥፎ ነገር አላህ ይጠብቃችሁ ይጠብቃል። ሰላም ያ ሀገራት እናታ ሀገራችን ሁሉም ነገር የምትሳሰብ በምን ስለሆነ እንደዛ ብለን እኛ ምን ነገር የለም። ራሳችሁ ጠብቁ። ያው ቢጠብቅ አንድ አላህ ነው። ሰበብ እናድርስ። በልጆች ይሁን ምንም ይሁን መዳን ባለችበት ነገር በምንም የቆያችሁ ደግሞ አላህ ሀገራችሁ ያብቃችሁ። ነገ ከነገ ወዲያ ስትሉ ብዙ እንትን የሚል ነገር አለ። ነገር ግን እናንተ እኛ ያልን አይሆንም። ግን አላህ የወሰነው ጊዜ ነው። እኛ ሀገራችን ንግባ ምናምን ብንልም አላህ ያለ ጊዜ ነው እንጂ እኛ ብለን ሳይሆን እስከዛ ድረስ ግን እኛ አሰብንበት እንደዛ ብለን የሆነ ነገር እንትን ስንል አላህ ያሳካን። ዝም ማለት የለብንም። ዘንድሮ ረመዳን ሲመጣ የዘንድሮ ረመዳንማ አረብ ሀገር የዘንድሮ እንደምንም ከነሱ ከሆን በኋላማ እንትን አንልም ብለን ብዙ ነገር እንትን ምንል ስለሆነ አንድ ያሰብንበት ነገር አላህ የሚያሳካልን ስለሆነ እንበርታ። ሁላችሁም ያው ሀሳባችሁ የወጣሁበት አላማ እነዚህ ነገር ቦታ አድርጌ እንትን እላለሁ ምናምን ብላችሁ ጠንከር ብላችሁ እንትን ስትሉ የተሻለ ነገር ነው የምታገኙ እላችኋለሁ። አላህ ይጠብቃችሁ። ያው ብዙ ሰው እንደዚህ ሀይሚና ብሩኬ ምናምን ያው በእንደዛ ነገር እንትን ብላችሁ ስታልፉ በጣም ነው እንትን የሚለው። ይሁን ሌላ ሰው በምን እንደሆነ እንትን አትሉ። በተያያዘው ነገር አንዳንድ ነገር ይዛችሁ እንትን ስትሉ ድረስ ጥሩ ነው። ለምን ይሆን እንደዚህ ያሰቡ? ለምን ይሆን እንደዚህ ጀመሩ? የሱ ነገር ምንም እንትን የሚላችሁ ነገር የለም። ኬት እንደጀመረ ኬት እንደሆነ እኛ ምን ቸገረን? ጥሩነት ለራስ ነው።
የተመቻቸ ጀግንነት ለራስ ነው። የሀገር ልጅ ማለት እንደዛ ነው። በጀግንነታችሁ ነው ሆኖም ቀረም እንደዛ ሲባል ያሰቡ ሰው ሌላ ነገር እንትን ይላል። እህቶቼ ወንድሞቼ፣ ያው የዘኪያ ቤት ልበላችሁ በተቻላችሁ አቅም ማስታወስ አለባችሁ። አንድ ሰው እንትን ባለው ነገር ብዙ ጊዜ ነው እንትን የሚለው ውዶቼ። ሰብስክራይብ አድርጋችሁ ላይክ አድርጋችሁ ውጡላት። እሷን ትመልሳለች። እሷን ከእናንተ ቤት አትወጣም። ያው አዲስ ሰው ታውቃላችሁ፣ ተለማምዶም እናንተን ጋር እንደዛ በምናምን ምን ሲል ሌላ ነገ ግን ከኛ የበለጠ የምትሆን ጀግና ናት። ያሁን ምንም እንትን ቢላትም ነገ አይታ በእኛም አይታ ስናይ ድረስ ነው። አረብ ሀገር ሂደን እንኳን አላያችሁ ምን አምጡ ሲሉን እያለን ልክ እንትን ስንል ተለማምደን ምን እንትን ስንል ሹ እያለን እንዴት ነው የምንላቸው የነበረ ትንሽ የሆነ ነገር እንትን ካለን ሸማዳ ምን አልሽ ምናምን ብለን አይደል እንደዛ እንትን ምን አሁንም ዩቱብ እንደዚህ እንትን ካልን በኋላ ኢንሻአላህ እሷም ያው እንደኛም ጠንከር ብላ ትሰራለች። አሁን ግን ብቻ እናንተ ያ ሰብስክራይቡ ከጎናችሁ ሆኖ ሌላ ቢቀር እንኳን ላይ ስገባ ድረስ ትንሽ ነገር ተሰብስባት እንትን ሚላት አሪፍ ነበር። ኢንሻአላህ የዘኪያ ቻናል ወይ ነው ወይ እንደዚህ እንትን እያለ ትላንትና አይደለም ወይ የጀመረች ምናምን ብሎ ሁሉም ሰው በደስታ እንትን እንደሚሆን ምኞቴ ነው። ኢንሻአላህ አብሽሪ እህቴ፣ ሁላችንም ካላህ በኋላ ከጎንሽ ነን። ማንም ሰው እኔም ብቻ ሳይሆን ሁሉ መረዳዳት ያው የራስ ነው፣ ቅን መሆን የራስ ነው። አንቺም ጠንከር ብለሽ መስራት ያብቃሽ። ትልቅ ደረጃ ቢደርስ ቻናል አላህ ያድርግልሽ። ወሰላም አለይኩም ወራህመቱላሂ ወበረካቱ።